የግብጽ ቤተክርስቲያን በቅርቡ ማዕረገ ቅድስና የሰጠቻቸው ቅዱስ አቡነ ቄርሎስ ከሚታወቁባቸው በጎ ነገሮች አንዱ ለተማሪዎች ያላቸው ልዩ ፍቅርና ቅርበት ነበር። አባ ሚናስ ተብለው ይጠሩበት ከነበረው የምንኩስና ሕይወታቸው ጀምሮ አቡኑ በተማሪዎች የተከበሩ የተወደዱ ነበሩ። ተማሪዎቹ ፈተና ሲደርስባቸው ለእርሳቸው እየመጡ ጸልዩልን ይሏቸው ነበር። አንዳንድ ተማሪዎች ደግሞ የሚያጠኑበትን መጽሐፍ ይዘው መጥተው ያስባርኳቸው ነበር። ቅዱስ አባ ቄርሎስ አንዳንዴ መጽሐፉን ገለጥ ያደርጉና ይህንን አጥኑ ብለው ይሰጧቸው ነበር። የፈተናውም አብዛኛው ጥያቄ ከዚያ ገጽ ይወጣ ነበር። እንዲሁም ለተማሪዎች ፈተና በሚፈተኑበት ጊዜ የሚገጥማቸውን የመንፈስ ጭንቀትና የአእምሮ ውጥረት በመረዳት የሚከተለውን ከፈተና በፊት የሚጸለይ ጸሎት አዘጋጅተውላቸዋል። ይህንን አባታችን አቡነ ቄርሎስ ያዘጋጁትን ጸሎት ሁላችንም ኦርቶዶክሳውያን፣ ሁላችንም ተፈታኞች አብረን እንጸልይ። ጌታችን ኢየሱስ ክርስቶስ ሆይ በችግርህ ቀን ጥራኝ አድናለሁ፣ አንተም ታከብረኛለህ ብለህ የአንተም መጠጊያነት መፈለግን ስላስተማርከን እናመሰግንሃለን። አሁንም ጌታ ሆይ በዚህ የፈተና ሰዓት ጥበብና ማስተዋልን ትሰጠን ዘንድ እንማጸንሃለን። ይህንን ፈተና በሰላም እናልፍ ዘንድ ጸጋንና ሞገስን ስጠን። ፈተናውን በምንሰራበት ጊዜ ጥልቅ የሆነ ሰላምህንና በረከትህን ስጠን። ጌታችን ኢየሱስ ክርስቶስ ሆይ ውጤት በሚሰጡን ጊዜ በመምህሮቻችን ዓይን መወደድን ትሰጠንና ልባቸውንም ታለሰልስልን ዘንድ እንለምንሃለን። የከበርከው ጌታችን እኛ ኃጢአተኞች ነን። ዓመቱን ሙሉ አንተን ደስ አላሰኘንህም፣ ውስጣችንንም ጭምር ረብሸናል። ነገር ግን ከልባችን ደንዳናነትና ከኃጢአቶቻችን የተነሳ ሳይሆን ከምሕረትህና ከርኅራኄ የተነሳ እንድትረዳን እንለምንሃለን። ጌታ ሆይ ለምኑ ይሰጣችኋል፣ ፈልጉም ታገኛላችሁ፣ አንኳኩም ይከፈትላችኋል ብለህናልና። እናም እነሆ እየለመንህ ነው፣ የምሕረትንም ደጅ እያንኳኳን ነው። ወደ እኔ የሚመጣውን ከቶ ከእኔ አላወጣውም ብለሃልና ጸሎታችንን አትናቅ። በቅድስት ድንግል ማርያም በመላእክትህ ሁሉ አማላጅነት መልስልን። አሜን። ለዘንድሮ ተፈታኝ ተማሪዎች በሙሉ እግዚአብሔር አምላክ ከእናንተ ጋር ይሁን። የአቡነ ቄርሎስ ጸሎታቸውና በረከታቸው አይለያችሁ። መልካም ፈተና ይሆንላችሁ።